ምን ሆነ ነው? ምን ሰውዬው መስለኝ እኮ ነው ልናስ ደግሞ ምን ሆነ ከሰውዬው ጋር? ምን ባክ የአዲስ አበባ አከራይ እኮ አንድ ወር እንቺ ተጨበሽ አንድ ወር እንደ ልጅ ያዩና ከዛ ቀጥሎ ጠላት ነው የሚሆኑት። ይሄኛል ምን ተፈጥሮ ነው? ምን 3 ሰዓት ላይ መብራት አላጠፋም ብሎ አታይም? እንደ ቤቴ ሁሉ ልብስ ባጋ ያለ መስል ሻባም ከዚህ ሁሉ ለምን ቤት አተገዛ? አንተ የከስ ልጅ ጊዜ ራቦቱ ይመስለዋል አሉ አባቴ። አንቺ የሀብታም ልጅ ነሽ፣ በስምሽ ብዙ ቤት አለሽ። የኔ ችግር አይገባሽም። እድሜ ለኪያውስ ሲንግ ማን ናቸው? አያትረችን አይደለም እባክህ፣ የአባቴ ቤት ደንበኛ ናቸው። ሀብታም እኮ ያስቀኛል። ለቤት እንኳን ደንበኛ ብታምንም ባታምንም ሶስቱም ቤት አባቴ ሲገዛ ቅድሚያ 83145 ብር ይከፍላል። ባቢ የገባ ጋር እያወራን ያለ ነው ስለ ቤት ነው። አላመንከኝም ነው? አረ ባቢ የእውነትን ነው? የእውነቴን ነው። ና ለማንኛውም ተነሳና እየሄድን ብናወራ ይሻላል። አረ አባቴ አንተ ከስሙ ብዙ ታውራለህ። ሲጀመር እንደዚህ አይነት ነገር መኖሩን እያወቅ እስከዛሬ ለኔ ዝም ማለት ራሱ ይሄ ላንተ ቀላል እኮ ነው። በቤት ኪራይ ከምትሰቃይ በ83145 ብር መክፈያ ከዛ ደግሞ 2000 ብር ጀምረ በወር እየቆጠብክ ከወለድ ነፃ በዛ ላይ የቤት ባለቤት ነች። ተናገር እንጂ ምን ዝም ትላለህ? አንተ ልቆ ነው አጻም እንዴ? ኧረ ተረጋጋ። እኔ ከጓደኛዬ ጋር ነው የማወራው። ቤት ኪራይ እየተሰቃየን እናንተ በ86145 ብር ትላላችሁ። የምትፈልጉ ከሆነ ለሁላችሁም ይበቃል። ለማንኛውም አንተ እንደዚህ አትሁ ንገራችሁ። ያው እናውቃለን ሁሉም ሰው በቤት ምርር ብሏል። በ83145 ብር ቅድመ ክፍያ ብቻ በወር 2000 ብር ብቻ ያስቆጠበ ቤት የሚሸጥ ድርጅት ቢኖር እሱም ኪያውሲንግ ብቻ ነው። ኪያውሲንግ ይባላል። አሁን እናንተ መግዛት አስባችሁ ከሆነ አሁኑኑ የምዝገባ ጊዜው እያለቀ ስለሆነ ወደ አድራሻቸው እየሄዳችሁ መመዝገብ አለባችሁ። ምክንያቱም ማንም ሰው በዚህ ዘመን በዚህ 10 ዓመት ውስጥ ቤት ይኖረኛል ብሎ አያስብም፣ ያውም ቪላ ቤት። ግን ኪያውሲንግ በመካከለኛ ገቢ ደረጃ ላሉ ሰዎች ቪላ ቤቶችን እየሰራ በወር 2000 ብር ብቻ እያስቆጠበ በ83000 ቅድመ ክፍያ እየሸጠ ይገኛል። አንደኛ መገናኛ የካ ክፍለ ከተማ ፊት ለፊት ማራቶን ህንፃ 4ኛ ፎቅ ላይ፣ ሁለተኛ ደግሞ ያለው ሜክሲኮ ደብረ ወርቅ ህንፃ 7ኛ ፎቅ ላይ ሲሆን ሶስተኛው ደግሞ እዚሁ ካሳንቺስ ከድሮ መናሪያ ጎን ረዴት ህንፃ 9ኛ ፎቅ ላይ ይገኛል። መደወል ከፈለጋችሁ ስልኮቻቸው እኚህ ናቸው፣ ደውሉ። በታክሲ ውስጥ ተገናኝተው መጀመሪያ ቁም ነገር የሰሩ ሰዎችን ልንባል እንችላለን። ቤቱን ከገዛችሁ ግን ለምርቃቱ እንዳትረሱኝ። ሰላም ሁኑ።